ሰላም እንደምናችሁ። እንኳን ወደ አብዱልፈታህ ሙዘሚል ኦፊሻል ዩቲዩብ ቻናል በደህና መጣችሁ። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤተሰብ አባላችን ሆኑ። ቤተሰብ የሆናችሁ ላይክ እና ሼር በማድረግ የፕሮግራሙ ተደራሽነት እንዲሰፋ እንድታደርጉልኝ በአክብሮት ጠይቃችኋለሁ። እንዲሁም በሚቀርቡ ዝግጅቶች ላይ የሚሰማችሁን ሀሳብ በኮሜንት መስጫው ላይ አጋሩኝ። ለምታደርጉልኝ ትብብር ሁሉ ምስጋና የላቅ ያለ ነው እያልኩኝ ወደ ዝግጅት ያለፍኩኝ። ከዚህ በፊት የሁለት ታዋቂ ሰዎችን አስደናቂ የህይወት ገጠመኞች በሚል ርዕስ በቀረበው ዝግጅት በእርግጥም ለጋሽ መሆን ይከፍላል በሚል ርዕስ የተዘጋጀውን የመጀመሪያ ክፍል አቅርቤላችሁ ነበር። ታሪኩም ከታዋቂው የእስልምና መምህር ኡስታዝ አቡበከር አህመድ የፌስቡክ ገጽ ላይ የተወሰደ ነበር። በዛሬው ሁለተኛ ክፍል ዝግጅት ሌላኛውን አስደናቂና አስተማሪ የገጠመኝ ታሪክ የማቀርብላችሁ ይሆናል። አብራችሁን ቆዩ። ከ30 ዓመት በኋላ የተገናኘሁት የደግነት ሰው። ወንድሞቼና እህቶቼ፣ ዛሬ ምሽት ከ30 ዓመታት በኋላ እንዴት አንድ በጣም ልዩ ሰው እንዴት እንደገና እንዳገኘሁት የሚገልጽ አስገራሚ ታሪክ ላካፍላችሁ እወዳለሁ። ታሪኩ የሚጀምረው ከ3 አስርት ዓመታት በፊት በመዲና ዩኒቨርሲቲ ለመማር ተቀባይነት አግኝቼ በነበረበት ወቅት ነው። ያኔ ቪዛዬን አግኝቼ ሁሉንም ዝግጅት ብጨርስም የአውሮፕላን ትኬቱ ግን ከአየር መንገዱ በኩል በእጅጉ ዘገየ። የአየር መንገዱ ሰዎች ይወጣል፣ በሚቀጥለው ሳምንት ይወጣል ወዘተ እያሉ ያራዝሙት ነበር። በዚህም ምክንያት የቪዛዬ ጊዜው ሊያልቅ ተቃረበ። አባቴም ለምን የአንድ ጉዞ ትኬት በራሳችን አንቆርጥልህም? እዛ ስትደርስ ሁኔታውን አስረድተህ ተመላሽ ታገኛለህ አለኝ። እኛም ልክ እንደዛው አደረግን። መዲና እንደደረስኩ ሁሉም ነገር አዲስና ልዩ ነበር። በመዲና መኖር የሚሰጠው ደስታ ከከባድ ሙቀትና ከተለያዩ ፈተናዎች ጋር ተደባልቆ ነበር። ከእነዚያ ፈተናዎች አንዱ ደግሞ ለትኬቱ የተከፈለውን 1200 ሪያል ተመላሽ ማግኘት ነበር። ምክንያቱም ትኬቱ በዩኒቨርሲቲው ሊሰጠኝ የሚገባ ቢሆንም በመዘግየቱ ምክንያት እኔ በራሴ ገንዘብ ነበር ክፍያውን የፈጸምኩት። ስለዚህ ተመላሹን ለመጠየቅ ወሰንኩ። አንዲት ትንሽ ማመልከቻ ጽፌ ወደ ተለያዩ ክፍሎች ሄድኩ። ለ3 ወይም ለ4 ወራት ያህል ከአንድ ቢሮ ወደ ሌላ ቢሮ በመላለስም በየቢሮ ከመንገላታት ውጭ ምንም ውጤት አላገኘሁም ነበር። በመጨረሻም አንድ ጓደኛዬ ለምን የዩኒቨርሲቲውን ኃላፊ አታናግረውም አለኝ። በዚያን ጊዜ ረኢስ አልጃሚዓ ብለው ይጠሩት ነበር። እኔም ወደ ቢሮ ሄድኩ። ቢሮአቸውንም አስታውሳለሁ። ቢሮው ጸጥ ያለና ልዩ ስሜት የሚሰጥ ነበር። እኔ ደግሞ አዲስ ተማሪ ከዚምባብዌ የመጣው ሰው ነበርኩ። በሩን አንኳኳው። እንዲያውም በሩ ክፍት ነበር። ነገር ግን አንኳኩቼ ገባውና ሰላምታ አቀረብኩላቸው። ከዚያም በእንግሊዝኛ እኔ አዲስ ተማሪ ነኝ እያልኩ ማስረዳት ጀመርኩ። እሳቸውም ቆይ ተረጋጋ አሉኝ። ምክንያቱም በግልጽ እንደሚታየው በጣም በፍጥነት እየተናገርኩ ነበር። አሁንም ድረስ ሁኔታው በግልጽ ይታወሰኛል። እናም አረብኛ ትችላለህ አሉኝ። እኔም አዎ አልኳቸው። እሳቸውም እንግዲያውስ በአረብኛ አናግረኝ አሉ። ምንም እንኳን የእንግሊዝኛ ቋንቋ ቢያውቁም በአረብኛ ተናገር አሉኝ። እኔም ተናገርኩና ያለብኝ ችግር አስረዳኋቸው። በራሴ ወጪ በራሴ ትኬት እንደመጣሁና የትኬቱ ተመላሽ እንደሚያስፈልገኝ ገለጽኩላቸው። ከቢሮ ወደ ቢሮ ሲልኩኝና አንዱ ወደ ሌላው ሲያንከራትቱኝ እንደነበር ነገርኳቸው። ማስረዳቴን ስጨርስ እባክዎ በዚህ ረገድ እንዲረዱኝ እፈልጋለሁ አልኳቸው። ሁኔታውን በጥሞና ካዳመጡኝ በኋላ የገንዘቡ መጠን ስንት ነው አሉኝ። 1200 ሪያል አልኳቸው። እሳቸውም ምንም ሳያንገራግሩ ወዲያውኑ ቦርሳቸውን ከኪሳቸው አውጥተው 1200 ሪያሉን ሰጡኝና
ይኸውልህ ይዘህ ሂድ አሉኝ። በዚያች ቅጽበት ችግሬ ሁሉ ተወገደ። ያ ደግነታቸው በሰከንዶች ውስጥ በልቤ ውስጥ ትልቅ እረፍትና መረጋጋትን ፈጠረ። ይህ ነገር የነበረኝን አመለካከትና ግንዛቤ ሙሉ በሙሉ ቀየረው። በጥቂት ሰከንዶች ውስጥ እፎይታ ተሰማኝ፣ ተረጋጋው። የነበሩብኝ ችግሮች ሁሉ ትንሽ መስለው ታዩኝ። ይህ ትልቅ ችግር አልነበረም ማለት አይደለም። ከሩቅ አገር ለመጣ ተማሪ እያንዳንዱ ሳንቲም ትልቅ ዋጋ አለው። ይህ ሰው ስንት ነው? እሺ እነሆ ውሰድና ሂድ ብሎ በቀላሉ ሰጠኝ። እኔም ዋው አልኩ። ይህ ሰው ስሙ ሼክ አብዱላህ አልኡበይድ ነበር። ከዚያ በኋላ አላየሁትም። አንዳንድ ኮንፈረንሶች ላይና በአጋጣሚ ጥቂት ጊዜ አይቼው ነበር፣ ግን ሰላም ለማለት ወይም ለማነጋገር አልቻልኩም። እኔም እዚያው ተማርኩ፣ ትምህርቴንም አጠናቀቅኩ። እሳቸውም ዩኒቨርሲቲውን ለቀው ከፍ ያለ የሥራ መደብ ላይ ደረሱ። የምክር ቤት አባል፣ የሚኒስትርነት ስልጣንና የትምህርት ሚኒስትር መሆኑ ሁልጊዜ ሳየው በልቤ ይህ ሰው ጥሩ ሰው ነው፣ ረድቶኛል እል ነበር። ዱዓም አደርግለት ነበር። በተቸገርኩበት ጊዜ ብዙ እፎይታ ፈጥሮልኝ ነበርና። አሁን የምነግራችሁ ነገር የሆነው በረመዳን በተራዊ ሰላት ጊዜ ነበር። ተራዊ ወደ መሰግድበት ቦታ ስገባ አንድ አዛውንት ወደ እኔ ሲመጡ አየሁ። አሁን እድሜያቸው 80 ዓመት ገደማ ሳይሆን አይቀርም። እሳቸውን ስመለከት ልቤ ወዲያውኑ ተረጋጋ። አወቅኳቸው። አንድ ሰው ይህ እገሌ የተባሉ ሼክ ናቸው ብሎ ሊያስተዋውቀኝ ሲል ቆይ አልኩት። ከዚያም በአረብኛ ቋንቋ ሼክ ሆይ ላጫውቱ የምፈልገው ታሪክ አለኝ አልኳቸው። እሳቸውም ምን ታሪክ ነው አሉኝ። እኔም በእኔና በእርሶ መካከል ከዓመታት በፊት የተፈጠረ ታሪክ ነው አልኳቸው። ያደረጉልኝን ነገር ሁሉ በአጭሩ ተረኩላቸው። እሳቸው ግን በጭራሽ አላስታውሰውም አሉኝ። እኔ ግን ይህንን ውለታውን ያኔ የተሰማኝን ስሜትና በዚያች ቀን የሆነውን ሁሉ መቼም አልረሳውም አልኳቸው። ከ30 ዓመታት በኋላ ምን እንደሚፈጠር ማንም አያውቅም ነበር። ተቀምጠን አወራን። በጣም የሚገርም ነበር። ጥልቅ የሆነ ስሜትም ተሰማኝ። እሳቸው ሼክ አብደላህ አልኡበይድ ናቸው። አላህ ይጠብቃቸው፣ ጤና ይስጣቸው። ለእሳቸውና ለቤተሰቦቻቸው እንዲሁም ለሚወዷቸው ሁሉ በዚህም በወዲያኛውም ዓለም መልካሙን ሁሉ ይስጣቸው። አላህ ምንዳቸውን አብዝቶ ይክፈላቸው። አንድ አብሮኝ የተማረ ጓደኛዬ የኔና የዶክተር አብዱላህን ፎቶ ስልክለት ይህ ከራሱ ቦርሳ ገንዘብ ሰጥቶ የነበረው ሰው አይደለምን አለኝ። አዎ እርሱ ነው አልኩት። ታሪኩን ያውቀው ነበር። ምናልባት ትንሽ ነገር ይመስላል፣ ግን ትልቅ ነገር ነበር። በነገራቶችና በሰዎች ላይ ያለኝን እምነት የመለሰልኝ ነገር ነበር። አንዳንድ ጊዜ በጣም ብቸኛና የተተው ሰው አይነት ስሜት ይሰማናል። እናም በችግራችን ሰዓት ያረዱንን ሰዎች ፈጽሞ ልንረሳቸው አይገባም። አላህ እኛንም በተመሳሳይ ሁኔታ ሌሎችን የምንረዳ ሰዎች ያደርገን። እንደተናገርኩት አላህ ይህን ሰው ይባርክ፣ ጀነቱል ፊርደውስን ይወፍቀው፣ ስኬትንም ለእርሱና ለዘሮቹ ይስጥ። እርሱን ብቻ ሳይሆን ሌሎችን ያረዱ ሁሉንም፣ ወደ ተቸገሩ የሚደርሱ ሁሉንም አላህ ይባርክ። አላህ እኔንም ሌሎችን ከሚረዱ ሰዎች መካከል ያደርገኝ። ሁላችንንም ጀነቱል ፊርደውስን ይወፍቀን። ይህ ታሪክ ለሁላችንም በጣም አስደናቂና አስተማሪ ታሪክ እንደሆነ ይሰማኛል። እኔ ስለ 30 ዓመታት በፊት የተፈጠረ ነገር እየተናገርኩ ነው። ይህን ሁሉ በድጋሚ አስታወሰኝ። ይህን ሰው ሲራመድ በማየቴ ብቻ ይህ ሰው ነው አልኩ። ሁልጊዜም ለአላህ ስል እወድሃለሁ እና በዚያ ቀን ያደረክልኝን ፈጽሞ አልረሳውም ልለው እፈልግ ነበር። በዚያ ጊዜ እኔ ማንም አልነበርኩም።
የማይታወቅ አዲስ ተማሪ ነበርኩ። አረብኛንም በደንብ መናገር አልችልም ነበር። ብዙ ነገር አላውቅም ነበር። ይህ ሰው ግን ስንት ነው መጠኑ ብሎ ጠየቀኝ። ከዚያም ጉዳዩን በቀላሉ ፈታው። አንዳንድ ጊዜ በሕይወታችን ውስጥ ሌሎችን ለመርዳት ቀላል የሆነ እድል ይሰጠናል። እኛ ግን ሆን ብለን አንረዳም። በማዘግየት፣ በማስቸገር፣ በማንገላታት ደስታ እንደምናገኝ አድርገን የሰዎችን ሕይወት እናስቸግራለን። ይህ በጣም መጥፎ ነገር ነው። ፈጽሞ ማድረግ የለብንም። ለአንተ ነገሩ ቀላል ከሆነልህ አንተም ለሰዎች ቀላል ማድረግ አለብህ። በማንኛውም የኃላፊነት ቦታ ላይ ከተቀመጥክ፣ አስተዳዳሪ ብትሆንም ወይም ሌላ ኃላፊነት ቢሆን ካንተ በታች ያሉትን ሰዎች በትልቅ ክብር ማስተናገድ አለብህ። ሕይወትን ቀላል አድርግላቸው። ፈጣሪም ይከፍልሃል፣ እነሱም ያስታውሱሃል። ሳታውቅ ለዓመታት፣ ለአስርት ዓመታት ዱዓ ያደርጉልሃል፣ ይጸልዩልሃል። ለአንተና ለቤተሰብ ይጸልያሉ። ምናልባት የምትወዳቸውን ሁሉ ባያውቁም ግን ጸሎትና ዱዓ ያደርጉላችኋል። ይህንን አስታውሱ። ሰዎችን ካስቸገራችሁ በክፉ ነገር ያስታውሷችኋል። በጭካኔና በክፉ ባህሪ ያስታውሷችኋል። በሕይወታችን ውስጥ ዳግመኛ ማየት ማንፈልጋቸው ሰዎች እንዳሉ እርግጠኛ ነኝ። ሌሎች ደግሞ በመንገዳችን እንድናገኛቸው የምንመኛቸው ሰዎች አሉ። ወንድሞቼና እህቶቼ ለአላህ ስል እወዳችኋለሁ። ለእርስ በርሳችን ዱዓ፣ ጸሎት እንደራረግ በማለት የገጠመውን አስደናቂ ታሪክ ከ6 ሚሊዮን በላይ ተከታይ ባለው ዩቲዩብ ቻናሉ ላይ ዶክተር ሙፍቲ እስማኤል መንክ አቅርቦታል። በክፍል 1 የቀረበውና የዛሬውን ዝግጅት እንደወደዳችሁት ተስፋ አድርጋለሁ። በመጨረሻም አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ ያልኩኝ፣ ቤተሰቦቼ ላይክና ሼር በማድረግ እንዲሁም ኮሜንት በማድረግ የፕሮግራሙን ተደራሽነት እንዲሰፋ እንድታደርጉልኝ ስል በአክብሮት ጠይቃችኋለሁ። በቀጣይ በሌላ ዝግጅት እንገናኝ። ሰላም ቆዩኝ።